አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ውድ ጓደኞቼና ቤተሰቦቼ የኔ ኖርማል ቪዲዮ የሚሆን የላይቭ ቪዲዮ ኖቲፊኬሽን እንደደረሳችሁ ላይክ እና ሼር፣ ሰብስክራይብ፣ ኮመንት በማድረግ ቪዲዮዎችን እያያችሁልኝ ሰፖርት አድርጉኝ፣ አበረታቱኝ፣ ከጎን ሆኖ እላለሁኝ። በአክብሮት እጠይቃለሁ ሁላችሁም። አሁን አንዲት ጓደኛዬ ላይቭ ነው እንትኑ ያግድም ላይቭ ሲገባ እንዴት እንደሚወጣ ቪዲዮ ስሪልን ብላኝ ነበረ። ሁለት ሀሳብ ነው የመጣሁት። አንዲት ጓደኛዬም ደግሞ ሌላም ብላኝ ነበር። እሱም በሌላን ቀን ያንን ሀሳቤን ሌላን ቀን ኢንሻአላህ። አሁን ላይቭ ያግድምስ ከገባን በኋላ ላይቭ ያግድም ከገባን በኋላ እንዴት እንደምንወጣ ላሳያን ነው ለጓደኛዬ። ዩቲዩብ ላይ እንገባለን። እያያችሁ ተከታተሉኝ። እንግዲህ እያያችሁት ነው። ያግድም ሲመጣ አይታችሁታል። ቀዩን እዚህ ጋር አሁን ሙአቲካ ጋር ነው የምንገባው። እዚህ ጋር እሷን እንነካዋለን። ነክቼዋለሁ ቅድም የእሷን ገብቷችኋል። ስለነካሁት ማስታወቂያ አያመጣም። ላይክ አድርጊያታለሁ ቅድም፣ ኮመንት አላረኩም ገና ነኝ ማለት ነው። ስነካካ አስወጣኝ ማለት ነው። እና አሁን ላይቭ እንዴት እንደሚወጣ ላሳያችሁ ስለሆነ ችግር አያመጣም ማለት ነው። እና እንዴት ብለን ነው የምንወጣው ከላይቭ ያግድም ማለት ነው። እቺን ኤክሳን እንነካና መውጣት ስለሆነ የምንፈልገው ላይክ እና ኮመንት እዚህ ጋር እኔ ላይክ አድርጋለሁ፣ ኮመንት አልጻፍኩም ገና ነኝ። ቅድም አስወጥቶኝ ነው። መውጣት ስንፈልግ ነው አይደለ ቪዲዮ ስሪልኝ ያለችኝ። እንግዲህ አሁን ይችን ኤክሷን ከመታን በኋላ ብያችኋለሁ። ከዛ እዚች ጋር ነጭ አለች። ይችን እንነካትና ከዛ መልሰን ድጋሚ ይችን እንነካታለን። ይችን ስንነካት ወጣን ማለት ነው። አሁን ሌላ ቤት መሄድ እንችላለን። እንደዚሁ አሁንም ሌላ ቤት መግባት ስንፈልግ እንደዚሁ አሁን ያሽረቃ ያሽረቃንም አሁን ቅድም ነክቸው ማስታወቂያው ሂዷል። ሰራለው ቪዲዮ ብዬ ላሳይ ማለት ነው። ነካ አድርጌው ሄደብኝና እንደገና ነው አሁን ተመልሼ ደግሞ የመጣሁት ማለት ነው። እና ይችን ኤክስዋን እንነካለን። ከዛ ደግሞ እዚች ጋር ነጭዋን እንመታለን መውጣት ስንፈልግ። አይ ካላችሁ ደግሞ ላይክና ኮመንት ማድረግ የሚፈልግ ሰው እዚህ ጋር ያደርጋል። ጭርሱን ከዚህ መውጣት ከተፈለገ ደግሞ ይችን እንነካና ከዛ ኤክሱን ከነካን በኋላ ጭርሱን ይችን ነክተን እንወጣለን ማለት ነው። ከዩቲዩብ ገጽ እንደዚህ እየደጋገምን ከዛ ይወጣል ማለት ነው። እንደዚህ እናደርጋለን። አሁን ምን ሀሳብ መሰላችሁ? የዛሬው ሀሳቤ ሁለተኛው ሀሳቤ ያልኳችሁ አሁን ዩቲዩብ አዲስ ህግ አምጥቷል። አዲስ ህግ ወጥቷል። 4000 ሰዓት ያልሞላችሁ ጓደኞችና እህቶቼ፣ ቤተሰቦቼ 4000 ሰዓት ያልሞላችሁ ሰዎች እንዴት እያደረጋችሁ ነው? አሁን የመጣው ህግ 8000 ሰዓት መሙላት እንዴት ነው? አይከብድም ወይ? ምን እየሰራችሁ ነው? ምን ደርሳችኋል? ያንገባደዳችሁ ነው? እየበረታችሁ ነው? ስንት ደርሳችኋል? ስንትስ ቀርቷችኋል? እና በምን ያህል ጊዜ? አሁን የወጣው ህግ መስከረም ነው ምንድን ላይ ነው የሚያቆመው? 8000 ሰዓት ነው ከአሁን በኋላ ምናምን እያሉ ነው። እና ይህን አዲስ ህግ ሳይመጣባችሁ ሰዓታችሁን እንደማንም ብላችሁ ለመሙላት ሞክሩ ማለት ነው። በርትታችሁ ላይቭ ላይ ረጅም ሰዓት በመቀመጥና እንደሚጠበቀው ያው እንግዲህ እንትን በማለት ማለት ነው ቪዲዮ በማየት እያረጋችሁ ሰዓታችሁን ለመሙላት እንትን ለማለት ሞክሩ ነው የምላችሁ። ውድ ቤተሰቦቼ እና ጓደኞቼ እናንተ ይህንን 4000 ሰዓት መሙላት መዳም ቤት ሆናችሁ እንቅልፋችሁን አታችሁ እየዞራችሁ ላይቭ እየተቀመጣችሁ ብዙ ደክማችሁ ለፍታችሁ ይህንን መሙላት ያቃታችሁ እህቶቼ፣ አሁን ሌላ አዲስ ህግ 8000 ሰዓት ሲመጣ እንዴት ነው? ምንድን ነው የሚሰማችሁ? ምንስ ነው የሚወጣችሁ? እስቲ ያስቡት። ብዙ ተስፋ ቆርጠው 4000 ሰዓት አልሞላላቸው ብሎ የተውትም ያቋረጡም ልጆ ያሉ እየታገሉም ያሉ አሉ። እንደገና ደግሞ
አሁንም ደግሞ ሞኔታይዜሽን ይነሳብናል ብለው ሞኒ አላደረጉም። እየተጠባበቁ ምንኛውን እየተጠባበቁ እንዳለ አላውቅም። ቁጭ ብለው እየጠበቁ ነው። አዲሱ ህግ እንግዲህ አሁን መጣ። 8000 ሰዓት የሚለውን ህግ እየጠበቁ ከሆነ ገና ደግሞ 4000 ሰዓት ይጠበቅባቸዋል ማለት ነው። እና እናንተ አሁን ለአራት ምን ያህል የቀራችሁ ሰዎች እንደማንም ብላችሁ በርትታችሁ ቶቶሎ ሌትን ቀኑን ሰርታችሁ ይችን ያላችሁን ጊዜ ለመጠቀም 4000 ሰዓት ለመሙላት ተፍተፍ ማለት አለባችሁ። እና ውድ ጓደኞች እና ቤተሰቦች በርቱ፣ አብሽሮ አላህ ከጎናችሁ ይሁን። ያሰባችሁት ይሙላ፣ ይድረስ፣ ሁሉም ነገር ይሳካላችሁ። እኔ ይሄ ነው ምኞቴ። የልፋታችሁን ውጤትና የለፋችሁበትን ተሳክቶ ማየት ደስ ይላል። በጣም ነው የሚያስደስተው። እና ይሄንን ነገር እንትን ሳይላችሁ ዝግጁ ሁናችሁ ቶሎ ብላችሁ እንትን ለማለት ለማስኬድ ሞክሩ ሁላችሁም። እኔ ትናንትና ይሄንን ነገር ሳይና ስሰማ ነው በጣም ነው የደነገጥኩት። እኛም ሞኒ የሆነውንም ጭምር ገና ያሳስባል። ሞኒው ይነሳብናል አይነሳብንም፣ ሞኔታይዜሽን በደንብ አልተደረገምም የሚል የሆነ የመጣልን ነገር አለ ሜሴጅ። እሱ ነገሮች እያጨናነቁን ነው። እኛም ሞኒ የሆነውም ምንም ዋስትና የለንም እኛ ራሱ ማለት ነው። መቼ እንደሚነሳ ምን እንደሚደረግ እኛ የምናውቀው ነገር የለም። እኛ ራሱ ሞኒ የሆነውንም ጭምር እኛንም ወደ አዲሱ ህግ ያቀላቅለናል ማለት ነው። አዲሱን ህግ ተቀላቅለን አምነን ተቀብለን እንድንከተል ነው እኛም የምንታዘዘው። ምንም ከህግ ውጭ የምንሆነው ነገር ስለሌለ ሁላችንንም ይመለከታል ማለት ነው። ያው አሁን የወጣው ህጉ ለእናንተ ቢሆንም እኛም እዛው አለንበት ለማለት ነው። እና ያለውን ነገር ሁላችሁም ያልሰማችሁ ያላያችሁ ሰዎች በቃ የተዘናጋችሁ ሰዎች ሰዓቱን ሳትሞሉ ችግር የለውም ቀስ ብዬ ገና ነው 5 ወር 6 ወር አለኝ 4 ወር 3 ወር እያላችሁ የነበራችሁ ጓደኞቼ እና እህቶቼ ቤተሰቦቼ አሁን ይሄን አዲስ ህግ ሲመጣ ምንም በቃ ወደኋላ የሚያስብል ነገር የለም። ምነው እስከዛሬ ጊዜን ባላባከንኩኝ ቶሎ ብዬ ጨርሼ ሰዓት የሞልቼ በነበር የሚያስብልበት ጊዜ ነው። አሁን ደግሞ አጣብቂኝ ውስጥ ውጥንቅጡ ነው የሚወጣው። አሁን ላይ ጊዜ ብኖራችሁም አመቱን ባይሞላ አሁን የወጣው ህግ ደግሞ ከደረሰ ሰዓቱ ሳይሞላ ወደ ሁለተኛው ዙር እንደገና ሁለተኛ መዙር ወደ አዲሱ ህግ ነው የምትቀላቀሉት። እና ውድ ቤተሰቦቼ ጓደኞቼ ይሄንን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። እኔ የሰማሁትን የሚያውቀውን ብዙም እውቀቱን ባይኖረኝ የሰማሁትን እና ያየሁትን ነገር ለእናንተ ለማካፈል ነው፣ ለማንቃት ነው። ካላችሁበት ዝግጁ ናችሁ እንትን እንድትሉ ነው። በቃ ይሄንን ነው ለማስታወስ ነው፣ ሌላ ነገር አይደለም። የእናንተ ነገር በጣም እያሳሰበኝ ነው ያደረውና ሲያስጨንቀኝ የኔ ብቻ ነገር አይደለም። ሞኒ ያልሆነ ሰው ለራሱ ስንት ነገር ነው የሚጠብቃችሁ። እና ያ ነገር ሞኒ ይቀበለኛል አይቀበለኝም የሚለውንና ሞኒ ባድረግ አሁን ይነሳብኛል አይነሳብኝም የሚለውን ያ ተረስቶ አዲስ ህግ ሲመጣ ደግሞ ወደዛኛው አእምሯችን ጭንቀታችን እዛ ጋር እየሆነ ነው። እና አንዱ ስቴፕ አለፍን ስንል አንዱ ስናለፍ አንዱ ነው። እና ሀሳብ ጭንቅ ነው ሁሉ ነገር የኔ ውዶች። ለማንኛውም ይህን ካልኳችሁ ይበቃል። ሁላችሁም አበረታቱ። በቃ ያለውን ነገር ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው ሁሉኝ። አመሰግናለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።